እጅግ የሚያስደስት ነበር ህዝቡ ከ97 በኋላ ለ8 አመት እንደዚህ አይነት ነገር ባልተካሄደበት ሁኔታ ይሄ ሁሉ ህዝብ ተካቶ ሰላማዊ ሰልፍ ላይ ይገኛል የሚል ብዙም ተስፋ የተጣለበት አልነበረም በጣም የሚገርም ነው በቃ ልገልጽልህ ከምችለው በላይ ነበር የወጣቱ አወጣጥ በዚህ ላይ ዲሲፕሊኑ ዝግጅቱ ያስተላልፍ የነበረው መልእክት እጅግ የሚገርም ነበር እጅግ ከሚገባው በላይ የቀረቡት ጥያቄዎች የታሰሩ የፖለቲካ እስረኞችና ነፃ ጋዜጠኞች በሽብርተኝነት የታሰሩ ይፈቱ በሙስሊም መፍትሄ አፈላላጊ ወንድሞቻችን አላግባብ የታሰሩት ይፈቱ የተፈናቀሉ ያሉ ወገኖቻችን አላግባብ ስለተፈናቀሉ ወደ ቦታቸው እንዲመለሱና ካሳ እንዲከፈላቸው መንግስት ይሄንን ጥያቄ በ3 ወር ውስጥ እንዲመልስ ካልመለሰ ግን ከዚህ የላቀ ህዝባዊና ሰላማዊ ትግላችንን አጠናክረን እንቀጥላለን የሚል ነበር ስብሰባው ላይ ያለው እጅግ በሚያምር ሁኔታ በስነ ስርዓት በጣም ብዙ ወጣቶች እና ነዋሪዎች የተገኙበት አሁን መደውልልህ የመጨረሻውን ንግግር የፓርቲው ፕሬዝዳንት ኢንጂነር ይልቃል ንግግር አድርገው ከጨረሰ በኋላ ነው ኢንጂነር አጠቃላይ እንቅስቃሴውን በተመለከተ ፓርቲያቸው ለዚህ ትልቅ ነገር ያደረገውን አስተዋጽኦ ያላቸውን ተስፋ በወጣቱ ላይ ያላቸውን ተስፋና እምነት የሥርዓቱን የመጨረሻ አስከፊነት በመረዳት ይሄ ሁሉ ጊዜውንና አረፍት ጊዜውን ሰውቶ እዚህ ቦታ ላይ መገኘቱ በጣም ትልቅ ነገር ነው ብለው አመስግነው ሁሉ ሰው በተደራጀ መልኩ በአንድ የፖለቲካ ድርጅት ጥላ ስር በመሆን ያለፈውን የ97 ድል መድገም ይገባናል የሚል መልእክት ነው ለወጣቱ ያስተላልፋል በጆሮአችን እንደሆነ ወደናጀና መረገጥ ያዴ መራጭ መንግስት ወዳጆቻ እንደታሰበው ተከትሎ ወደ ተቀል ማረጋገጥ ብቻ በዚያው ተረዳቶ ነው የዛቲ ምርጫየትና ተጀምሮ እንደሆነ ሁኛ ወዳጆቹ ምናልባትም ተጋረ በታላቅ ራስን ወጥቶ ይገኛል የመሆኑ ባለፉት 8 ዓመታት እንኳን የህዝብ መከራና ብሶት እየተባባሰ ኢኮኖሚው እየሰሰተ መጣ ቢሆንም ግን ከመጣው በአደባባይ በበቃ የህዝብ ጥያቄ ወይም የተባበረ ትግል ሊታይ አልቻለም። በአንጻሩ አገዛዙ ስልጣኑን ለማቆየት ካለው ጉጉትና ከአምባገነንነት ባህሪ በሚመነጭ ጨቋኝ መንፈስ እየተመራ ሀሳብን በነፃ የመግለጽና የመቃወም ሰላማዊ ሰልፍ የማድረግ ህገ መንግስታዊ መብታችንን በይፋ በመጣስ ማንኛውም የተደራጀ የተናጠል ተቃውሞ በእጅጉ እየገጨ እነሆ
በፍራቻ የተቃውሞ ፖለቲካ አመራር ተጠላቻና ከመጠላለፍ ወድሮ የህዝብን አቅም በማስተባበር ሀገራችን እንደዳቦ አንቆርስም ሀገራችን እንደዳቦ ነው የህዝቡ ትብብርና ህዝቡ እንዴት እንደወጣ በቃ በጣም የሚገርም ነው። በዛሬው ዕለት በጣም ትልቅ ብዙ ተገኝቷል ይላሉ። አዎ በጣም በብዛት ህዝብ ተገኝቷል ወጥቷል። የህዝቡ ስሜት ምን ይመስላል? የህዝቡ ስሜት በጣም ተነቃቅቷል። ብዙ መፈክሮችን ሲያስተጋቡ ነበር። ከነዚህ መፈክሮች ልማት ይያሉ ሙስና በሉ የሚሉ ነው ነበር። የኮሚቴዎቻችን የሙስሊም መፍትሄ አፈላላጊዎች በአስቸኳይ ይፈቱ፣ የጋዜጠኞችም በአስቸኳይ ይፈቱ፣ ፖለቲከኞችም እስር ላይ ያሉት በአስቸኳይ ይፈቱ፣ የቃሊቲ እስር ቤት የዝዋይ እስር ቤትና የቅሊጦ እስር ቤት ሰለቸን፣ በውሸት እሱን መስማት አቃተን፣ ሙሰኞች ለፍርድ በአስቸኳይ ይቅረቡ፣ የሁሉም ነጻነት ይከበር፣ የሃይማኖት እኩልነትም ይከበር የሚሉ መፈክሮች በብዛት ይስተጋባል። በአሁን ሰዓት ደግሞ ህዝቡ ሰላት አዛን አውጥቶ ዙሩን በመስገድ ላይ ይገኛል። በዛው ላይ የሙስሊም እንትኖች ሁሉም እየሰገዱ ነው በአሁን ሰዓት የሚገኘው። እንደው አንድነቱ ምን ይመስላል? የሙስሊሙ የክርስቲያኑ ሰላም አንድነቱ ምን ይመስላል? እዛ አካባቢ የሚታየው መተባበሩ በጣም እጅ ለእጅ በመያያዝ አንድነቱ በጣም ነው።
ሃይማኖትና በብሔርና በሃይማኖት እንከፋፈልም እኛ ኢትዮጵያኖች አንድ ነን የሚል መፈክርም በብዛት ይስተጋባ ነበር። በጣም አመሰግናለሁ። አሁን እኔ አዲስ አበባ ከተማሪ ከተራው ህዝባዊ ሰልፍ ላይ ሆኜ ነው የምደውለው። ምን ይመስላል ሰልፉ? ምን ይመስላል? ህዝቡ እንዴት ነው? ስሜቱ ምን ይመስላል? እጅግ የሚያስደስት ነበረ። ህዝቡ ከ97 በኋላ ለ8 አመት እንደዚህ አይነት ነገር ባልተካሄደበት ሁኔታ ይሄ ሁሉ ህዝብ ተካቶ ሰላማዊ ሰልፍ ላይ ይገኛል የሚል ብዙም ተስፋ የተጣለበት አልነበረም። በጣም ይገርማል። የሚገርም ነው። በቃ ልገልጽልህ ከምችለው በላይ ነበረ የወጣቱ አወጣጥ። በዚህ ላይ ዲሲፕሊኑ፣ ዝግጅቱ ያስተላልፍ የነበረው መልእክት እጅግ የሚገርም ነበር። በወጣቱ በአጠቃላይ በቀረቡት መልእክቶች ወጣቱ ስሜቱን ይገልጽ ነበር። ምን ይመስል ነበር? እጅግ ከሚገባው በላይ የቀረቡት ጥያቄዎች የታሰሩ የፖለቲካ እስረኞችና ነፃ ጋዜጠኞች በሽብርተኝነት ስም የታሰሩ ይፈቱ፣ በሙስሊም መፍትሄ አፈላላጊ ወንድሞቻችን አላግባብ ነው የታሰሩት ይፈቱ፣ እየተፈናቀሉ ያሉ ወገኖቻችን አላግባብ ስለተፈናቀሉ ወደ ቦታቸው እንዲመለሱና ካሳ እንዲከፈላቸው መንግስት ይህንን ጥያቄ በ3 ወር ውስጥ እንዲመልስ፣ ካልመለሰ ግን ከዚህ የላቀ ህዝባዊና ሰላማዊ ትግላችንን አጠናክረን እንቀጥላለን የሚል ነበር ስብሰባው ላይ ያለው። በአጠቃላይ ስብሰባው የተሳካ ነበረ። እጅግ በሚያምር ሁኔታ በስነ ስርዓት በጣም ብዙ ወጣቶች እና ነዋሪዎች የተገኙበት። አሁን ምደውልልህ የመጨረሻውን ንግግር የፓርቲው ፕሬዝዳንት ኢንጂነር ይልቃል ንግግር አድርገው ከጨረሰ በኋላ ነው። ኢንጂነሩ ምን ነገሮችን አቀረቡ? ኢንጂነር አጠቃላይ እንቅስቃሴውን በተመለከተ ፓርቲያቸው ለዚህ ትልቅ ነገር ያደረገውን አስተዋጽኦ፣ ያላቸውን ተስፋ፣ በወጣቱ ላይ ያላቸውን ተስፋና እምነት፣ የሥርዓቱን የመጨረሻ አስከፊነት በመረዳት ይሄ ሁሉ ጊዜውንና እረፍት ጊዜውን ሰውቶ እዚህ ቦታ ላይ መገኘቱ በጣም ትልቅ ነገር ነው ብለው አመስግነው ሁሉ ሰው በተደራጀ መልኩ በአንድ የፖለቲካ ድርጅት ጥላ ስር በመሆን ያለፈውን የ97 ድል መድገም ይገባናል የሚል መልእክት ነው ለወጣቱ ያስተላልፉ። በጣም አመሰግናለሁ። ሰማያዊ ፓርቲ የጠራው የሰላማዊ ሰልፍ ተካሄደ። ፓርቲው ለተቃውሞ ሰልፍ የአዲስ አበባ ነዋሪዎችን የጠራው 4 ጥያቄዎችን በማንሳት መሆኑን የሰልፉ አስተባባሪዎች ተናግረዋል። በአሸባሪነት ተጠርጥረው የታሰሩ የፖለቲካ መሪዎችና የህዝብ ሙስሊሙ የመፍትሄ አፈላላጊ ኮሚቴ አባላት እንዲሁም የጋዜጠኝነት ሙያቸውን በአግባቡ በመወጣታቸው የተወነጀሉ ጋዜጠኞች ከእስር ይፈቱ የሚሉ ጥያቄዎችን ሰልፈኞቹ አንስተዋል። በየትኛውም አካባቢ ተዘዋውረን የመኖር መብታችን ይከበርልን፣ ህገ መንግስቱን የሚቃረኑ አፋኝ አዋጆች ይሰረዙ ብለዋል ሰልፈኞቹ። الله أندادرجن اندات لياين الله أندادرجن اندات لياين إسلام سلام النو لنا يمياسرسم قرآن فتهنا هلون يمياسو الله أندادرجن اندات لياين الله أندادرجن اندافعين كمحمد يتمرن لنيا إذنتك تلاكم بليونة أندنة أيدلم ويسلامين الله أندادرجن اندافعين الله أندادرجن اندافعين سنكفى يمياسرسن سنزانف يمياكنا قرآن سلام مرياتشن ليلا قار منو مهيداتشن
አላሁ አንድ አድርገን እንዳትለያየን አትንፈገን ሰላምን በእዝነት ጠልለን አንድ አድርገን ምን አስቀረ ቁርአን ስለ ሰላም ነገረን የጎረቤት ደረጃን ወገን ዘመድ ክብርን አላሁ አንድ አድርገን እንዳትለያየን አላሁ አንድ አድርገን እንዳትለያየን መወዳጀት አንድነትን በመግባባት መኖርን ረሱላችን አሳይተው ያኔ ሁሉ ተውሰው አላሁ አንድ አድርገን እንዳትለያየን አላሁ አንድ አድርገን እንዳትለያየን ከወዲያ ወዲህ መከፋፈሉ ስም ተሰያይሞ መቦዳደሉ አይበጀለኛ ለዲናችን የሚያጠፋን ነው የሚለየን አላሁ አንድ አድርገን እንዳትለያየን አትንፈገን ሰላምን በእዝነት ጠልለን አንድ አድርገን አንቺ ሀገር ምድረ አበሽ ስንለያይ እያየሽ ምነው ዝም አልሽ ተሸክማን መሬትሽ አላሁ አንድ አድርገን እንዳትለያየን አላሁ አንድ አድርገን እንዳትለያየን ሰሃቦችን ሸሽገሽ ድንቅ ታሪክ እንዳለሽ ጥቁር አልማዝ ከጉያሽ ያ ቢላል መጠሪያሽ አላሁ አንድ አድርገን እንዳትለያየን አላሁ አንድ አድርገን እንዳትለያየን አሁንም አለ ያስምሽ እንዳይደበዘዝ ታሪክሽ ድምፅሽን ይስማ ጌታሽ ሰላም ሊሆን ለልጆችሽ አላሁ አንድ አድርገን